አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬ አንዳንድ ነገር ልበላችሁ ብዬ ነው ማለት ነው። ሞክሬ ለእኔ ይሰራልኝ። የሆድ ድርቀት ለሚያስቸግራችሁ ያው በዚህ በአረብ ሀገራት ያለ ነው። ደረቅ ዳቦ፣ እንደዚህ ኹብስ፣ ነጭ ሩዝ ይሄ የሆድ ድርቀትን የሚያስከትሉ ምግቦች ናቸው ማለት ነው። ያው ዞሮ ዞሮ አማራጭ ስለሌለ ቤት ውስጥ በሚገኝ ራሳችንን መጠበቅና መንከባከብ አለብን ማለት ነው። የሆድ ድርቀት የተለያዩ አትክልቶች፣ ፍራፍሬዎች ይከላከላል ማለት ነው። እና የሞቀ ውሃ ጧት ጧት አንዳንድ ኩባያ ብንጠጣ እሱም የሆድ ድርቀትን ይከላከልልናል ማለት ነው። በተጨማሪ ደግሞ ከሁለት ሊትር ያላነሰ ውሃ በቀን መጠጣት አለብን ግዴታ ማለት ነው። ለጤናችንም አስፈላጊ ነው። ለሁሉም ነገር ውሃ ያስፈልጋል ማለት ነው። 2 ሊትር በቀን ግዴታ ነው። የ2 ሊትር ውሃ መጠጣት አለብን። ውሃም የሆድ ድርቀትን ይከላከልልናል። የተለያዩ ፍራፍሬዎችንም አመጋገባችንን በተቻለ መጠን ማስተካከል አለብን ማለት ነው። በሚገኘው